የተከበራችሁ ውድ ክርስቲያኖች በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የእግዚአብሔር ሰላምና ጸጋ ይብዛላችሁ። ዛሬ አብሬያችሁ ልመለከተው የምፈልገው ክፍል የሚገኘው ዘኍልቍ ምዕራፍ 24 ከቁጥር 1 እስከ 9 ድረስ ያለው ይሆናል። ይህን ክፍል ላንብበውና ከዛ በኋላ ወደ ክፍሉን ወደ መመልከት እንገባለን። ምዕራፍ 24 ከቁጥር 1 እስከ 9 እንዲህ ይላል። በጌታ በኢየሱስ ክርስቶስ ስም አነባለሁ። በለዓምም እግዚአብሔር እስራኤልን መባረክ እንደወደደ ባየ ጊዜ እንደ ሌላው ጊዜ ሁሉ አስማት ለመሻት አልሄደም። ነገር ግን ፊቱን ወደ ምድረ በዳ መለሰ። በለዓም አሻግሮ ተመልክቶ እስራኤል በየነገዱ ሆኖ መስፈሩን ሲያይ የእግዚአብሔር መንፈስ በላዩ መጣበት። ንግሩም እንዲህ ሲል ይጀምራል። የዚያ ዓይኑ የተከፈተለት የቢዖር ልጅ የበለዓም ንግር፣ የዚያ የአምላክን ቃል የሚሰማ ሁሉን የሚችል የአምላክን ራእይ የሚያይ ከመሬት የተደፋ ዓይኖቹም የተከፈቱለት ሰው ንግር። ያዕቆብ ሆይ ድንኳኖችህ፣ እስራኤል ሆይ ማደሪያዎችህ እንዴት ያማሩ ናቸው! እንደ ሸለቆዎች በወንዝ ዳርም እንዳለ የአትክልት ስፍራ ተዘርግተዋል። በእግዚአብሔር እንደተተከሉ ሬቶች በውሃም አጠገብ እንዳሉ ዝግባዎች ናቸው። ከማደጋቸው ውሃ ይፈሳል፣ ዘራቸውም የተትረፈረፈ ውሃ ያገኛል። ንጉሣቸው ከአጋግ ንጉሥ ይልቃል፣ መንግሥታቸውም ከፍ ከፍ ይላል። እግዚአብሔር ከግብፅ አወጣቸው፣ ብርታታቸው እንደ ጎሽ ብርታት ነው። ጠላቶች የሆኗቸውን ሕዝብ ያነክታሉ፣ አጥንቶቻቸውንም ያደቃሉ። በፍላጻዎቻቸው ይወጓቸዋል። እንደ አንበሳ አድፍጠዋል፣ እንደ እንስቲቱም አንበሳ አድብተዋል። ሊቀሰቅሰውስ የሚችል ማን ነው? የሚባርኩህ ብሩክ፣ የሚረግሙህ ርጉም ይሆኑ የሚለውን ክፍል ብቻ እንመለከታለን። እንግዲህ ወደዚህ ወደ በለዓምና ወይም ሐሰተኛው ነቢይ በለዓምና ወደ ሞዓባዊ ንጉሥ ባላቅ ስንመጣ ከቁጥር 22 ጀምሮ ከምዕራፍ 22 ጀምሮ ስትመለከቱት አንዳንድ ሐሳቦችን በዛ ክፍል ላይ ዘለግ ያለውን ሐሳብ እናገኛለን። ግን ወደዛ ከጊዜው አኳያ ወደዛ ገብቻ አንዳንድ ታሪኮቹን አላነሳም። እናንተ ማንበብና ያንን መመልከት ትችላላችሁ። በዚህ በኩል ስንመለከት በለዓም ገና እስራኤልን ለመርገም ለክፍያ ብሎ ለመርገም በተነሳበት ሰዓት እግዚአብሔር አጥብቆ አስጠንቅቆት ነበረ። ፈጽሞ ይህንን ነገር እንዳያደርግ እስራኤልን ከመርገም እንዲጠበቅ ነግሮት ነበረ። አልፎም ያንን ድምፅም ከሰማ በኋላ አልፎ ሄዶ ነበረ። እግዚአብሔርን በመንገድ ላይ እንዴት ያስጠነቅቀው እንደነበረ ከአህይቱ ጋር ያደረጉት ንግግር፣ ሌሎች ነገሮች እዛ ወቅት የተከሰቱ ነገሮች ጥሩ ማስረጃዎች ናቸው። እዚህ ጋር ከቁጥር 24 ላይ ምዕራፍ 24 ላይ ያለውን ክፍል ከመመልከታችን በፊት በለዓም መሰዊያውን ሰውቶ ካቀረበ በኋላ በተለይ በአንደኛውና በሁለተኛው መሰዊያ ባቀረበት ጊዜ መሰዊያውን አቅርቦ ወደ ባላቅ ሊመለስ ሲል እግዚአብሔር ይህንን ሐሳብ ተናገር ብሎት ነው የሰጠው። በአፉ ላይ ነው ያስቀመጠው። በሁለተኛውም እንደዚሁ አድርጓል። ሰውቷል። 7 መሰዊያዎችን አዘጋጅቷል። በ7 መሰዊያዎች ላይ የሚሰዉ 7 ኮርማዎች አሉ፣ ዘንጋዎች። እንደዚሁም ደግሞ አውራ በግ 7 ተዘጋጅቷል። እነዚህን አድርጎ ነው በአንደኛውም በሁለተኛውም መስዋዕት በኋላ እግዚአብሔር በአፉ ላይ
የራሱን ሐሳብ ስለ እስራኤል ለባላቅ ሊነግረው የሚገባውን ነገር የነገረው። ወደ ሶስተኛው ስንመጣ በተለይ ምዕራፍ 23 ከቁጥር 17 ጀምሮ ስትመለከቱ ሶስተኛውን የበለዓምን ንግር ወይም መልእክት ታገኛላችሁ። በዛ ጋር ስንመለከት እንደ በፊቱ በለዓም መስዋዕቱን ወደ መሰዋት አልተመለሰም። ምክንያቱም በሁለቱም መስዋዕት በኋላ እግዚአብሔር ለበለዓም የሰጠው መልእክት እስራኤልን እንዲረግም የሚያደርግ ሳይሆን እስራኤልን እንዲባርክ፣ ጠላቶቻቸው እንዲገባቸው፣ እንዲረዳቸው እግዚአብሔር ከእስራኤል ጋር እንዳለ እንዲያውቁ የሚያደርጉ ነበሩ። ስለዚህ በምንም አይነት መልኩ ተጨማሪ ነገሮችን ሊናገር አልቻለም። በሶስተኛው ላይ ፊቱን ወደ መስዋዕት ማቅናት አልፈለገም፣ ወይም አስማት አልፈለገም። አስማት ጥየቃ ለመሄድ አልፈለገም። ሊሰዋም አልተንቀሳቀሰም። ነገር ግን ፊቱን ወደ ምድረ በዳ መለሰ ይላል። ቅድም ስናነብ በለዓምን አሻግሮ ሲመለከት እስራኤል በየነገዱ ተቀምጦ ነበረ ብሎ ይናገራል። በዚህ ከቁጥር 1 እስከ 2 ያለውን ክፍል ስንመለከት በለዓም ከዚህ በኋላ በምንም አይነት መልኩ እስራኤልን የሚረግምበት ጊዜ እንደሌለው እንድንረዳ ያደርገናል። በነገራችን ላይ በለዓም የመጣው ከሜሶፖታሚያ ነው። ከሩቅ ስፍራ እስራኤልን እንዲረግምለት የሞዓቡ ንጉሥ ባላቅን ያመጣው። ምክንያቱም የእስራኤል ሕዝብ በምድረ በዳው የነበሩትን ሕዝቦች እንዴት እንዳሸነፏቸው ሰምቷል። የእሱም ዕጣ ፈንታ መሞት፣ መንግስቱ መበተን፣ ሕዝቡ መበተን ነው። ስለዚህ በጦር ያልቻለውን በአስማት ሊያሸንፍ ሲሞክር እናያለን። ነገር ግን ያ ሁሉ መስዋዕት ቀርቦ አንድም እስራኤልን የሚረግም ቃልን ከበለዓም ባላቅ ሊያገኝ አልቻለም። ከዛ በኋላ ነው ፊቱን ወደ አስማት አላዞረም፣ ወደ ምድረ በዳ ተመለከተ። ወደ ምድረ በዳም ሲመለከት እስራኤል ሰፍሮ ነበረ ይላል። ሁላችንም እንደምናውቀው እስራኤላውያን በምድረ በዳ በሚጓዙበት ሰዓት የእግዚአብሔር የዳመናው አምድ ሲፈቅድላቸው ብቻ ነው የሚንቀሳቀሱት። አለዛ በዛ ቦታ ወርም ከዛም በላይ የመቆየት ልምድ እንደነበረ ከታሪኩ እናያለን። ስለዚህ ወደ እስራኤላውያን ሰፈር ሲመለከት እስራኤል ተረጋግቶ እንደተቀመጠ ነው ያየው። የቃል ኪዳኑን ታቦት ከበው፣ የቃል ኪዳኑ ታቦት መካከላቸው ሆኖ እነሱ ዙሪያውን ከበው የመስፈር ልምድ ነበረ። ጠላት ቢመጣ የቃል ኪዳኑን ታቦት ለመጠበቅ ለመከላከል ወደ ጠላት ውጊያቸውን ለማድረግ ያመቻቸዋልና ጥበቃ ላይ እንደሆኑ ነው የሚያሳየው። እና እዚህ ጋር ስንመለከት የታቦቱ በመካከላቸው መገኘት የእግዚአብሔር በእስራኤል መካከል የመገኘት ምልክት ነው። ስለዚህ በለዓም የተመለከተው የተረጋጋውን አርፎ የተቀመጠውን እስራኤልን ነው። ወደ ሞዓብ ምድር ብንመለከት ደግሞ ሞዓብ ነውጥ ላይ ነው፣ ጭንቅ ላይ ነው። ያልታወቀ በአካባቢው ያልነበረ ከግብፅ አሸንፎ የወጣ ተገንጥሎ የወጣ በድል የወጣ ሕዝብ ከፊት ለፊታቸው አለ። ከነሱ ጋር ሊዋጋ እነሱ መሬት ሊወስድ እንደመጣ አስበው ንጉሳቸውም ስለፈራ በአስማት ሊያሸንፍ እንደፈለገ እንመለከታለን። ስለዚህ በዚህን ጊዜ ነው በለዓም
ወደ አስማት መሄዱን ባቆመ ጊዜ ወይም አስማት ሊጠነቁል መሄድ ምንም ጥቅም እንደሌለው በተረዳ ጊዜ የእግዚአብሔር መንፈስ ወደ እርሱ መጣበት ይላል። በፊት ግን በሁለተኛውና በአንደኛው መስዋዕትን ባቀረበ ጊዜ በዛ ንግግሩ ወይም ያስተላለፈው መንፈሳዊ መልእክት ከእግዚአብሔር አፍ የተቀበለውን እግዚአብሔር በአፉ ላይ ነው ያደረገው እንጂ መንፈስ ቅዱስ ወደ እርሱ አልመጣም። በዚህኛው ግን መንፈስ ቅዱስ ሲመጣ እንመለከታለን። ስለዚህ የተረዳው የተገነዘበው እግዚአብሔር ከእስራኤል ጋር እንዳለ ነው። የእስራኤል ማስፈራት እግዚአብሔር እንደሆነ፣ የእስራኤል ገናናነት እግዚአብሔር እንደሆነ በለዓም ተረድቷል። ከዛ በኋላ ነው በለዓም ዓይኑ የተከፈተለት ይላል። ጆሮ የተከፈተለት፣ ዓይኑ ያየ፣ የእግዚአብሔር ራእይ የሚያይ፣ በጆሮ እግዚአብሔርን ድምፅ የሚሰማ፣ የተደፋ ይላል ከቁጥር 3 እስከ 4 ያለውን ስንመለከት። ይህንስ የሚያሳየን በለዓም ጠንቋይ ስለነበረ የእግዚአብሔር መልእክት ለሱ አዲስ ነው። ለእግዚአብሔር መልእክት ጆሮው የተዘጋ ነው። አንደበቱ የተከፈተ አይደለም። የሚሰማም አይደለም፣ የሚያይም አይደለም። የእግዚአብሔርን ራእይ ያየው ለመጀመሪያ ጊዜ ነው። የእግዚአብሔርን ሐሳብ የሰማው ለመጀመሪያ ጊዜ ነው። ስለዚህ መደፋቱን እንመለከታለን፣ መሸነፉን፣ እንደ እግዚአብሔር ያለ አምላክ እንደሌለ፣ የመረጠውን ሕዝብ የሚመራ የመረጠውን ሕዝብ ከማንኛውም እርግማን የሚጠብቅ አምላክ እንደሆነ ተረድቷል። በእስራኤል መካከል ያለው እግዚአብሔር ብቻ እንደሆነ ተረድቷል። ስለዚህ ነው ጆሮ የተከፈተለት፣ ሁሉን የሚችል የአምላክን ራእይ የሚያይ፣ ከመሬት የተደፋው፣ ዓይኖቹም የተከፈቱለት ሰው ነገር ወይም መልእክት ብሎ የተናገረው ለዚህ ነው። ቀጥለን ስንመለከት ስለ እስራኤል ማደሪያ ይናገራል። ምን ይላል? ያዕቆብ ሆይ ድንኳኖችህ፣ እስራኤል ሆይ ማደሪያዎችህ እንዴት ያማሩ ናቸው ብሎ ይናገራል። እስራኤላውያን በማለዳ ማለዳ የአምልኮ ጊዜያቸው ይህንን ጥቅስ ያነቡታል። ያዕቆብ ሆይ ድንኳኖችህ፣ እስራኤል ሆይ ማደሪያዎችህ እንዴት ያማሩ ናቸው ብለው በአምልኳቸው ውስጥ የሚያካቱትን መዝሙር ነው። እዚህ ጋር እግዚአብሔር እንደገና ለበለዓም የሰጠው እስራኤል የሚያውቀውን መልእክት፣ የተለማመደውን ከልጅነታቸው ጀምሮ በዚህ አምልኮ ውስጥ ያሉበትን ቃል ነው የተጠቀመው። በነገራችን ላይ የእስራኤል ድንኳኖች ወይም ማደሪያዎች ውብ የሆኑት ከምርጥ ጨርቅ ስለተሰሩ አይደሉም። ወይም እስራኤላውያን ድንኳን ሰፊዎች አልነበሩም። በምድረ በዳም ድንኳን ሰፍተው መኖር የጀመሩት በዚህ ጊዜ ነው። በግብፅ ምድር በነበሩበት ሰዓት በድንኳን እንደኖሩ የሚያሳይ ማስረጃ ስለሌለን ማለት ነው። እዚህ ጋር የያዕቆብ ድንኳን፣ የእስራኤል ማደሪያዎች ያማሩት እግዚአብሔር በመካከላቸው ስላለ ነው። የቃል ኪዳን ታቦቱ በመካከላቸው ስላለ ውበትን የሰጠው ያ ነው። የእግዚአብሔር መገኘት በሕዝቡ መካከል መሆን ለሕዝቡ ውበት ነው። ለሕዝቡ ማማር ምክንያት ነው። ለሕዝቡ ሞገስ ምክንያት ነው። ይህንን ከዚህ ክፍል እንረዳለን። ቀጥለን ስንመለከት 4 መሰረታዊ ምሳሌዎችን ወይም ምስሎችን ይነግረናል። ሲሚሊስ የምንለውን ይነግረናል። እንደ ሸለቆዎች ይላል፣
በወንዝ ዳር እንዳሉ የአትክልት ስፍራዎች ይላል። በእግዚአብሔር እንደተተከሉ ሬቶች ይላል። በውሃ አጠገብ እንዳለ ዝግባዎች ብሎ ይናገራል። እነዚህ አራት ስለ እስራኤል በረከትና ስኬት የሚናገሩ እነዚህ አራት ነገሮች የሚያስተላልፏቸው መልእክቶች አሉ። ይህንን ነው ማወቅ ያለብን። እዚህ ጋር ስንመለከት እነዚህ ምሳሌዎች የእስራኤል ሕይወት የቅንጦት ሕይወት እንደሆነ፣ የእስራኤል ሕይወት በተስፋና በበረከት የተሞላ እንደሆነ የሚያሳዩ ምስሎች ናቸው። ሸለቆዎች ሁላችንም እንደምናውቀው ረባዳ ቦታ ያሉ፣ ዝቅ ያለ ቦታ ላይ ያሉ፣ ለምለም የሆኑ ወንዞች በውስጣቸው የሚያልፉ ልምላሜ የበዛባቸው ቦታዎች ናቸው። ይሄ የእስራኤልን የማያቋርጥ እረፍት ያመለክታል። በላም ይሄንን ነው ያወጀው ለባላቅ። ጸጥ ብሎ የሚኖር እረፍት ላይ ያለ እግዚአብሔር አጠገቡ የሆነ ሕዝብ ነው ብሎ ነው እየነገረ ያለው። እንደዚሁም በወንዝ አጠገብ ያሉ አትክልት ስፍራዎችን ስንመለከት በዛ ቦታ ወንዝ በሚያልፍበት ቦታ ለምለም ነው። ወንዝ በሚያልፍበት ቦታ ብዙ አትክልቶች መተከል ይችላሉ። ልምላሜ አለ። ስለዚህ ይሄ የእስራኤል የማያቋርጥ ልምላሜን፣ ፍሬያማነትን እንደዚሁም በረከት በእነሱ ዘንድ እንዳለ የሚያሳይ ነው። አንድ ነገር ማወቅ ያለብን፣ እግዚአብሔር ይህን ሁሉ ሲናገር ስለ እስራኤል እረፍት ሲናገር እረፍታቸው በእግዚአብሔር ላይ የተመሰረተ ነው። ልምላሜያቸው፣ የማያቋርጠው ልምላሜ፣ ፍሬያማነታቸው፣ በረከታቸው በእግዚአብሔር ላይ የተመሰረተ እንጂ በእስራኤል መልፋትና በእስራኤል ትጋት ወይም በእስራኤል ከእግዚአብሔር ጋር ባለው የጠነከረ ግንኙነት አይደለም። የጠራውን ሕዝብ፣ የመረጠውን ሕዝብ እግዚአብሔር የተስፋ ቃሉን እስኪፈጽም ድረስ አብሮት እንደሚጓዝ ለነሱም ከለላ እንደሚሆናቸው ከዚህ ክፍል መረዳት እንችላለን ማለት ነው። እንደዚሁም ወደ መጨረሻው አራተኛው ሐሳብ ስንመጣ በውሃም አጠገብ እንዳሉ ዝግባዎች ናቸው ይላል። ዝግባ ረጅም ዕድሜን፣ ጽናትን፣ ግርማ ሞገስን፣ ልምላሜን ያመለክታል። ስለዚህ ዝግባ ረጅም ነው፣ ግዙፍ ነው። የእስራኤልም የወደፊቱ ሕይወቱ ረጅም ዘመንን እንደሚኖር፣ ልምላሜው ዘላቂ እንደሆነ፣ ግርማ ሞገሱ ደግሞ አምላኩ እንደሆነ እዚህ ጋር እግዚአብሔር በእነዚህ ምስሎች አማካኝነት ለበለዓምም መልእክቱን ለእስራኤል ጠላት ለሆነው ለሞዓቡ ንጉሥ ለባላቅም ሲያስተላልፍ እንመለከታለን። ስለዚህ እግዚአብሔር ከነሱ ጋር እንደሆነ፣ ጥንካሬን፣ ክብርና ሞገስ፣ ዘላለማዊ ዕድሜን ወይም ረጅም ዕድሜ እስራኤል እንዳለው እግዚአብሔር ሲናገር እንመለከታለን። ቀጥለን ስንመለከት ስለ ውሃ ይናገራል። እናም በወንዝ ዳር እንዳሉ ካለ በኋላ ከማድጋቸው ውሃ ይፈልቃል ይላል። ወይም ከማድጋቸው ውሃ ይፈሳል፣ ዘራቸውም የተትረፈረፈ ውሃ ያገኛል ይላል። ይህ የሚያሳየን እስራኤል ከራሷም አልፎ ምድርን የሚያጠጣ
የዮርዳኖስ ወንዝ እንዳላት እናውቃለን። ያ ከእስራኤልም አልፎ ለሌሎችም ይደርሳል። የሊባኖስ ሀገር ያንን ይጠቀማል። ፍልስጤማውያን ያንን ይጠቀማሉ። ዮርዳኖስ የምትባለው ሀገር ትጠቀማለች። እስከ ደማስቆ ድረስ ይሄዳል። እስከ ላይ ድረስ ይፈሳል። ስለዚህ ያንን ያያሉ፣ ያንን ይረዳሉ። ያንን እግዚአብሔር ወደፊት ያለውን ነገራቸውን ሲናገር እንመለከታለን። የተትረፈረፈ ውሃ እንዳላቸው ከነሱም አልፎ ጎረቤቶቻቸው እንዲጠቀሙበት የሚያደርግ እንደሆነ ሲናገር እንመለከታለን። ከዛ በኋላ ነው እግዚአብሔር ስለ እስራኤል መንግስት የሚናገረው። ንጉሳቸው ከአጋግ ይልቅ ክብር ያለው ይሆናል፣ ወይም ንጉሳቸው ከአጋግ ይልቅ ይልቃል፣ መንግስታቸውም ከፍ ከፍ ይላል ብሎ ይናገራል። ይህንን ስንመለከት እግዚአብሔር አንድም ስለ እስራኤል ደካማነት አልተናገረም። እግዚአብሔር ከነሱ ጋር እንደሆነ፣ እግዚአብሔር እንደሚፈልጋቸው፣ እግዚአብሔር እንደሚያሻግራቸው፣ እግዚአብሔር ከነሱ ጋር እንደሚሆን ሲናገር እንመለከታለን። ስለዚህ የነሱ ገናናነት አሁን ባሉት በሚያሸንፉት አሕዛብን እያሸነፉ ምድራቸውን በሚወርሱት ብቻ ሳይሆን እስከ ዘላለም ጸንተው የሚኖሩ እስከ ዘላለም በበረከት ውስጥ የሚኖሩ የሚንቀሳቀሱ እንደሆነ ይሄ ክፍል አብዝቶ ይናገራል። ከዛ በኋላ ይሄ ሕዝብ ከግብፅ ምድር እንደወጣ ይናገራል። ከግብፅ ምድር የወጣው የእስራኤል ሕዝብ እንደ ጎሽ ጉልበታም ነው ይላል። ጎሽ አንዴ ከወጋ ጠላቶችን ሁሉ ያሽመደመዳል። እስራኤልም እንደዚሁ ነው። አጥንታቸውን ያነክታል፣ አጥንታቸውን ያደቃል ብሎ ነው የሚናገረው። ይሄ የአጥንት መሰበር፣ የአጥንት መድቀቅ የጠላቶቻቸውን ሽንፈት፣ የጠላቶቻቸውን ውድቀት የሚያመለክት ነው። የነሱን ገናናነት ከፍ ከፍ እያሉ እንደሚሄዱ፣ እየነገሱ እየከበሩ እንደሚሄዱ እግዚአብሔር ስለ ሕዝቡ ሲናገር እንመለከታለን። ቀጥለንም ስንመለከት እንደዚሁ እንደ ጎሽ ብርታታቸውን ከተናገረ በኋላ ምን ይላል? እንደ አንበሳ አድፍጠዋል ይላል። እንደ እንስቲቱም አንበሳ አድብተዋል፣ ጠላቶቻቸውን ለመያዝ፣ ጠላቶቻቸውን ለመበተን። ይሄ ሞዓብ እንደሚበተን፣ ሞዓብ እንደሚደቅ፣ ሞዓብ እንደሚመታ እግዚአብሔር በበለዓም በኩል ለባላቅ ግልጽ አደረገለት። አታሸንፍም ነው የእግዚአብሔር መልእክት። ሕዝቤን አታሸንፍም፣ ሕዝቤን አትረግምም፣ ሕዝቤን አታገኘው፣ ያደቁሃል፣ ይበትኑሃል ብሎ ነው የሚናገረው። እና ይህንን ስንመለከት እግዚአብሔር እስራኤልን እጅግ እንደሚወደው፣ ከነሱ ጋር ያለው ህብረት የጠነከረ እንደሆነ እንድንገነዘብ ያደርገናል። ከዛም በኋላ ምን አለ? መጨረሻ ላይ እግዚአብሔር ለአብርሃም የገባውን ቃል ኪዳን፣ የሚረግሙ ይረገማሉ፣ የሚባርኩህ ይባረካሉ። ይሄ የእግዚአብሔር ቁርጥ ያለ ምላሽ ለበለዓምም ለባላቅም ነው። ሊያስረግም የወጣው ባላቅ ነው። ስለዚህ እርግማኑ የሚገባው ወደ ሞዓብ ንጉሥ እና ወደ ሞዓብ ሕዝብ እንጂ ወደ እስራኤል አይደለም ብሎ እግዚአብሔር ሲናገር እንመለከታለን። ይህንን በረከት እግዚአብሔር የባረከው ለአብርሃም፣ እዚህ ጋር እንደገና ያንን በረከት እግዚአብሔር ሲደግመው እንመለከታለን። ለእስራኤል ሕዝብ፣ ለአብርሃም ልጆች፣ ለአብርሃም የገባውን የተስፋ ቃል እንደገና እዚህ ጋር ሲነገር እንመለከታለን። ይሄ በጠላት ላይ ትልቅ ሽንፈትን የሚጠራ ነው።
እያየህ ይባረካሉ፣ እያየህ ይሰፋሉ፣ እያየህ ይወርሱሃል ነው ያለው። ክብር ለእግዚአብሔር። ከዚህ ነገር ምንድነው እሱ የምንማረው? አንድ መገንዘብ ያለብን ነገር እስራኤል በራሱ ያገኘው በረከት የለም። የበረከቱ ምንጭ እግዚአብሔር ነው። የብርታቱ ምንጭ እግዚአብሔር ነው። የመስፋቱ ምንጭ እግዚአብሔር ነው። እርግማን በሱ ላይ እንዳይሰራ የተከላከለው የቆረጠው እግዚአብሔር ነው። ስለዚህ እስራኤል በረከቱን የሚያገኘው ለፍቶ በሚያመጣው እንዳልሆነ ያውቃል። ግን እዚህ ጋር መረዳት ያለብን እስራኤል በምንም አይነት መልኩ ስራ መስራት የለባቸውም ማለት አይደለም። የሚሰሩት ስራ የሚባረከው እግዚአብሔር ከነሱ ጋር ስላለ ነው። በሰው በራሱ በረከትን አያመጣም። ይህንን ነው እኛ ዛሬ መረዳት ያለብን። በራሳችን የምናመጣው በረከት የለም። በራሳችን የምንሰፋበት መንገድ የለም። በራሳችን የምንበዛበትና ሞገስና ገናና ያለን የምንሆንበት መንገድ የለም። ዝግ ነው። ከእግዚአብሔር ጋር ስንስማማ፣ እግዚአብሔር በመካከላችን ሲኖር፣ የእግዚአብሔርን ፈቃድ የምናደርግ ስንሆን ግን ከእግዚአብሔር ዘንድ የሆነው በረከት ያገኘናል። አማኞች እንደ አማኞች ይሄ ነው። ቤተ ክርስቲያን በሕዝቧ ብዛት ገናና አትሆንም። በሕዝቧ ብዛት በረከት አይመጣላትም። እንደዚሁም አገልጋዮች ውጤታማ የሚሆኑት ከእግዚአብሔር ጋር ባላቸው ግንኙነት እንጂ በተማሩት ትምህርት እውቀት ብዛት አይደለም። ተምረው ምንም ማድረግ የማይችሉ ሰዎችም እንዳሉ መገንዘብ አለብን። ከእግዚአብሔር ጋር መጣበቅ ትልቅ በረከት አለው። ሌላው በምንም አይነት መንገድ የእግዚአብሔርን መንፈስ የእግዚአብሔርን አሰራር መቆጣጠር አንችልም። ባላቅ በአስማት የእስራኤልን ሕዝብ ለመርገም እንደተነሳ ክፉዎች የእግዚአብሔርን ሕዝብ መርገም አይችሉም። ሊራገሙ ይችላሉ፣ ግን እርግማናቸው ውጤት አልባ ነው ከእግዚአብሔር የተነሳ። አንዳንድ ጊዜ ክርስቲያን አገልጋዮች ናቸው የምንላቸው ከጥንቆላ ያልተናነሰ መልእክትን ያስተላልፋሉ። ልክ የእግዚአብሔር ቃል እንደሚናገረው ለበሉበት ቤት በረከት ይሆናል ብለው ይናገራሉ፣ ባልበሉበት ቤት ግን መርገም ይሆናል ብለው ይናገራሉ። ይሄ ብዙ ጊዜ ደካማዎች ስለሆን እነዚህን ነገሮች እናስተላልፋለን፣ እንናገራለን። ይሄ ከእግዚአብሔር አይደለም። ይህንን መረዳትና ማወቅ አለብን። እግዚአብሔር በሚያደርጋቸው ነገሮች ሁሉ አስተዋይና ጥበበኛ ነው። በእኛ ስሜታዊ ንግግር እግዚአብሔር የለበትም። የሚቀጣ ከሆነ እግዚአብሔር ይቀጣል። ይሄ ግልጽ ነው። ግን እግዚአብሔር እመጣበታለሁ በዚህም ላይ ኢሳይያስ ምዕራፍ 28 ላይ እመጣበታለሁ፣ አስተላልፋለሁ ይህንን መልእክት። እግዚአብሔር ሕዝቡን ሲቀጣ ሊያስተምር ነው፣ ሊያጠፋ አይደለም። ብዙ ጊዜ ጠፋን፣ ልጠፋ ነው እንላለን አንዳንድ ነገሮች ሲመጡብን። ግን ሳንጠፋ እስካሁን ኖረናል። ዲያብሎስም ልጠፋ ነው ብሎ አዋጅ ቢያውጅም ሰዎች፣ ክፉ ሰዎችም የእኛን ጥፋት የእኛን መውደቅ ሲፈልጉ በዓይናቸው ሳያዩ ከኛ ተለይተዋል። እና እግዚአብሔርን በአገልግሎታችን ልንቆጣጠረው አንችልም። እግዚአብሔርን በተሰጠን ጸጋ ልንቆጣጠረው አንችልም። በጸሎታችን ልንቆጣጠረው አንችልም። እግዚአብሔር በየትኛውም አገልግሎታችን እግዚአብሔር በእኛ ቁጥጥር ስር ነው ብለን መናገር አንችልም። እውነተኛውን ነገር ስንናገር
እውነተኛውን ነገር ስናስተምር፣ እውነተኛውን ትንቢት ስንናገር እግዚአብሔር በእኛ ደስ ይላል። ከስጋችን ስናወራ እግዚአብሔር ያዝናል። አንድ ጊዜ አንድ ሰው በጣም በትዕቢት ይናገር ነበረ። አገልጋይ ነው፣ የታወቀ ሰው ነው። ግን አንድ ሰው ጌታ ሆይ ይሄ ሰው ለምንድን ነው እንደዚህ የሚናገረው አለ። ለእኔ ሲል መከራን በመከራ ውስጥ አልፏል፣ መከራን ተቀብሏል። ስለዚህ እታገሳለሁ አለ። ታያላችሁ እግዚአብሔርን ነገር። አለመብሰላችን በእግዚአብሔር ዘንድ እውቅና የለው። ስንበስል ንግግሮቻችን ጥበብን የተሞሉ ናቸው። የእግዚአብሔርን ሐሳብ የተሞሉ ናቸው። ምኞቶቻችን ላይ የተመረኮዙ አይደሉም። እንዲሁም እግዚአብሔር እንደሚያስበው፣ እግዚአብሔር እንደተናገረው፣ እግዚአብሔር እንደሚያየው ያንን እውነት የሆነውን ነገር እንድንከታተል እግዚአብሔር ይፈልጋል። እግዚአብሔር እስራኤልን የባረከው ከነሱ ጋር ቃል ኪዳን ስለገባ ነው። ዛሬም እግዚአብሔር የሚባርከን የሚጎበኘን በአገልግሎታችንም በእግዚአብሔር ቤት ውስጥ የምንሰራውን ስራ ውጤታማ የሚያደርገው እግዚአብሔር አንዴ ቃል ኪዳን ስለገባ ነው። ጻድቅ ስለሆን አይደለም፣ ኃጢአትን ስለማንሰራ አይደለም። ምክንያቱም ኃጢአትን የማይሰራ ማንም የለም። እንዲሁም የቤተ ክርስቲያን የእስራኤል ውበቷ እግዚአብሔር እንደሆነ የቤተ ክርስቲያንም ውበቷ እግዚአብሔር ነው። የቤተ ክርስቲያን ውበቷ መሪዎቹ አይደሉም። የቤተ ክርስቲያን ውበቷ አገልጋዮቹ አይደሉም። የእግዚአብሔር ቤት ውበቷ ሕዝቧ አይደለም። የእግዚአብሔር ቤት ውበት እግዚአብሔር ነው። ምክንያቱም መሪዎችም ብትሆኑ አገልጋዮችም ሕዝብም የሚስትበት ጊዜ አለ። የእግዚአብሔርን ሐሳብ ትቶ የሥጋን ሐሳብ የሚናገርበት፣ የእግዚአብሔርን ፈቃድ ትቶ የዓለምን ሐሳብ የሚያሰራጩበት ጊዜ ስላለ እግዚአብሔር በማይታዘዙ መሪዎች፣ በማይታዘዙ አገልጋዮች፣ በማይታዘዝ አማኝ ደስ አይሰኝም። ይህን መረዳትና መገንዘብ አለብን። በረከት ሁሉ ምንጭ እግዚአብሔር እንደሆነ እንድናውቅ ይገባል። ስለዚህ ዛሬ የእግዚአብሔር ቃል የሚነግረን የእግዚአብሔር በእኛ መካከል መሆን ተረጋግተን በሰላማዊ ሕይወት እንድንኖር ያደርገናል። ውበታችን እግዚአብሔር ነው። ጥሩ ልብስ መልበሳችን አይደለም። በረከትን ያገኘነው እግዚአብሔር ከኛ ጋር ስለሆነ ነው። ረጅምን ዕድሜን የምንኖረው እግዚአብሔር ከኛ ጋር ስለሆነ ነው። ብዙዎች ጓደኞቻችን አልፈዋል፣ ሄደዋል። ጻድቅ ስለሆን አይደለም የቆየ ነው። ምሕረቱ በዝቶልን ነው። እንድናስብ በዚህ ሕይወት እንድንኖር